በ5 ዓመት ያለምንም ወለድ። ከዚህ ቀደም በሴቶች አደባባይ ቅንጡ የመኖሪያ ቤቶችን ገንብቶ ያስረከበው ሰመር ሪል ስቴት አሁን ደግሞ በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ አማራጮችን ይዞላችሁ ቀርበዋል። 50%ን በባንክ እስከ 20 ዓመት አለያም ያለምንም ወለድ በ5 ዓመት እንዲሁም ቀሪውን 50% በ2 ዓመት ከ6 ወር ከፍለው የሚጨርሱበትን መንገድ አመቻችተናል። በዙሪያው ከ5 በላይ ኤምባሲ የተከበበ ሲሆን ለጫካ ፕሮጀክት ደግሞ በ1 ኪሎ ሜትር ቅርበት ላይ ይገኛል። 5 የሊፍት አሳንሰር የተገጠመለትና ሁሉንም የጋራ መገልገያ ሟልቶ በሁል ደረጃ ያስቀመጠ ድርጅት ነው። ከ10 እስከ 30% የሚደርስ ቅናሾችንም አቅርበናል። ታዲያ ቀድመው ለሚመጡ 10 ሰዎች በካሬ 88 ሺህ ብር ብቻ እናስተናግዳለን። ሰላም። አዲስ የኮሪደር ልማት ባይኖርም አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። በዚህ የኮሪደር ልማት ምክንያት በርካታ ፋብሪካዎች የመፍረስ አደጋ እንደተደቀነባቸው ተገልጿል። የኮሪደር ልማት ባይኖርም አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። በዚህ የኮሪደር ልማት ምክንያት በርካታ ፋብሪካዎች ጭምር የመፍረስ አደጋ እንደተደቀነባቸው ነው የተገለጸው። በአሁኑ ወቅት በመተግበር ላይ ያለው አዲስ የኮሪደር ልማት ጥናት በስራ ላይ ባሉ 23 ፋብሪካዎች ላይ ከፍተኛ የመፍረስ አደጋና ስጋት እንደደቀነ ተገልጿል። በልማት ጥናቱ መሰረት መንገዱ የሚያልፈው በእነዚህ ፋብሪካዎች ላይ በመሆኑ የኢንቨስትመንት ተቋማቱ ህልውና አደጋ ላይ ስለመውደቁ ነው የተጠቆመው። የፋብሪካዎቹ ባለቤቶች እንደሚሉት መንገዱን ለማስፋት በሚል የሚወሰደው እርምጃ ነባራዊ ሁኔታዎችን ያላገናዘበና በቂ የባለድርሻ አካላት ውይይት ያልተደረገበት ነው ብለዋል። መንግስት ይህንን ከግምት በማስገባት ጥናቱን በመከለስ ሂደቱን እንዲቀይርም ጠይቀዋል። እነዚህ ፋብሪካዎች ለአገር ኢኮኖሚ ከሚያበረክቱት አስተዋጽኦ ጎን ለጎን በርካታ ሰራተኞችን ቀጥረው የሚያሰሩ በመሆኑ እጣ ፈንታቸው አሳሳቢ መሆኑን ገልጸዋል። በዘንድሮ ዓመት አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸው መገለጹ ይታወቃል። በዚህ ስራ ምክንያት ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ ዕድል እንዳላቸው ነው የታወቀው። ቤቶቹ የሚገኙት እስካሁን ባልተጠናቀቁት የኮሪደር ልማት አካባቢዎች ላይ መሆኑን ያገኘነው መረጃ ያሳያል። በዚህ ስራ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። በዚህ ዓመት የሚጀምር አዲስ የኮሪደር ልማት አይኖርም ቢባልም ይህ የቤቶች ፈረሳ መረጃ መውጣቱ ብዙዎችን ማስደንገጡን አውቀናል። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ አስታውቀዋል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶበታል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው ጉዳይ የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው የሚታወስ ነው። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አይነት አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት ከንቲባ አዳነች ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ጠቁመዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማዋ ምክር ቤት ማጽደቁን አስታውቀዋል።